ሰላም እንዴት ናችሁልኝ? ውድና እንቁ የኢትዮጵያ ልጆች የሀገሬ ልጆች እንዴት ናችሁልኝ? ሰላም ናችሁ ወይ? አማን ናችሁ? እኔ ያለው እግዚአብሔር ይመስገን ሰላም ነኝ። አንድ የሆነ ነገር ልናገር የመጣሁት አልናገርም ትላለህ፣ ግን ትናገራለህ። ለምን ግዴታ ሲሆን እንናገራለን። መናገራችን አይቀርም። እያየን ዝም አንልም። አንድ ነገር እኔ አሁን የተሰማኝን ነገር ነው መናገር የምፈልገው። ካጠፋውኝ አርሙኝ፣ ስተት ካለው በነገሬ ላይ አርሙኝ። እኔ አሁን ማለት የፈለኩት ነገር ምንድነው? ስለ አብርሽና ሩት በጣም ተካበደ። የነሱ ጉዳይ በጣም ተካበደ ከሚባለው በላይ። ስንት ነገር ያለብን ሰዎች፣ ስንት ፈተና ያለብን ሰዎች ስለነሱ ይሄ ሁሉ ፈተና ለምንድን ነው? እሱ ነው እኔ አንደኛ ጥያቄ የምጠይቀው። አንደኛ ጥያቄ ቲክቶክ ላይ ቁጭ ብላችሁ፣ ላይቭ ላይ ቁጭ ብላችሁ ታብታብ አርጊ፣ አንድ አበባ፣ አንድ ዶናት፣ አንድ ልብ ቅርጽ ብለሽ የምትይው ወይም ብለህ የምትለው ከአሜሪካን ነው የምጠራው? ከጀርመን ነው የምጠራው? ወይስ ከባንጋሊ ነው የምጠራው? ወይስ ከህንድ ነው የምጠራው? ወይስ የምጠሪው ከየት ነው? ጥያቄ ይሄ ነው። የመዳምን ቅመም እኮ ነው የምትይው እኮ አንድ አበባ አንድ ምናምን የምትይው እኮ እሷ ናት። እዛ ጋር ቁጭ ብላ ታብታብ እያደረገች አበባውንም ምኑንም የምትሰጠው እኮ በብዛት እነሱ ናቸው አይደል እንዴ? የመዳም ቅመም ነን እኛ ነን እዛ ላይ። እኔ በነገራችን ላይ ላይቭም አልገባምም፣ ላይቭ ላይም ገብቼም አበባም ሰጥቼም አላውቅም። ግን እኔ አሁን ማለት የምፈልገው ነገር ምንድን ነው? እሱ እሺ ለምሳሌ አሁን እዛ ጋር አንዴ አበባውን፣ አንዴ ልብ ቅርጹን፣ አንዴ ዶናቱን፣ አንዴ ምኑን ስትሰጣችሁ ማለት ነው። ጥያቄ ለሁላችሁም ነው ይሄ ጥያቄ። ስትሰጣችሁ ገብታችሁ አካውንቷ ላይ አይታችኋት፣ ውይ የመዳም ቅመም ነሽ እንዴ? ውይ ያንቺማ ኃጢአት ነው አይበላም፣ እንዴት አድርጌ በለዋለሁ ልመልስልሽ ብሎ ያለ አለ ወይ? ብለሻል ወይ? ብለሃል ወይ? እያጣጣም ካደ እንዴ ስትበላ የነበረው? እያጣጣምሽ አይደል እንዴ ስትበዩ የኖርሽው? ሁለት በይ። እንደገና ደግሞ ማለት ነው አብርሽ መጣ፣ እዚህ ሰርግ አደረጉ፣ ያድርጉ። ሰው ኪሱን የሚያውቀው ባለቤቱ ነው። በጾም ጊዜ ስታረጊውና በፍስክ ጊዜ ሲደረግ